ሰላም እንዴት ናችሁ? ክብራትና ክብራን G+3 የሆነ ቤት ይዤላችሁ መጥቻለሁ። ግንባታው ኦልሞስት አልቋል። በአንድ ሳምንት በሁለት ሳምንት ውስጥ የሚጠናቀቅ ቤት ነው፣ ግን የሚሸጠው ተጠናቆ ነው። ከማንም አስቀድሜ ላሳያችሁ ብዬ ነው። ውስጡ ስገቡ 3 መኪና ያቆማል። ፓርኪንጉ 125 ካሬ ነው። G+3 ነው። አዲስ ቤት ነው። ይሄ የምታዩት የኪችን ቦታ ነው። ወደ ጓሮው የሰራተኛ መኝታና የሰራተኛ ባኞ ቤት አለ። እዚህ ጋር የክፍቱ የምታዩት የደረጃ መውጣት ለማይችል ሰው መኝታ ቤት ነው። ይሄኛው ደግሞ የደረጃ ስር ሽንት ቤት ነው። ኮመን ባዝሩም ነው። አንደኛ ፎቅ ለመጀመሪያ የምናገኘው ይሄ የምታዩት ሳሎን ነው። ሰፊ ሳሎን አለው። እንደምታዩት ቆንጆ ፊኒሺንግ ማቴሪያል ተጠቅመዋል። የኦፕን ኪችን ቦታም አለው። ፈርኒቸሮቹ አጠቃላይ በሮቹ ታዘዋል። ይሄ የሳሎኑ ኮመን ባዝሩም ነው። እዚህ ጋር ደግሞ ለመኝታ ቤት ነው። ለልጆች መኝታ፣ ለእንግዳ መኝታ ማድረግ ይቻላል። ሁለተኛ ፎቅ ላይ መጀመሪያ የምናገኘው ይሄ ማስተር ቤድሩሙ ነው። ይህን ይመስላል ማስተር ቤድሩሙ። እዚህ ጋር በረንዳ አለው እንደምታዩት በበሩ በኩል። ይሄ ደግሞ ወደ ውስጥ ያለው ባኞ ቤትና ዎኪንግ ክሎዜት መልበሻ ክፍል ነው። የማስተር ቤድሩሙ መልበሻ ክፍልና ባኞ ቤት ነው። ይሄኛው የልጆች መኝታ ክፍል ነው። ከማስተር ቤድሩም ስንወጣ የምናገኘው ሁለተኛ ፎቅ ላይ ያሉ ክፍሎችን ይመስላሉ። የልጆች መኝታው ኮመን የሆነ ባዝሩም ነው ያለው። ውስጡ የራሱ የሆነ ባዝሩም የለውም። ሶስተኛ ፎቅ ላይ እዚህ ጋር የልጆች መኝታ ክፍል አለ። ኮመን ባዝሩም አለ። እዚህ ጋር ደግሞ የራሱ የሆነ ባኞ ቤት ያለው ክፍል አለ። ይሄን ለጂም ወይም ለመኝታ ክፍል ማድረግ ይቻላል። G+3 ነው። ብዙ መርቅ መኝታ ቤቶች አሉት። እዚህ ጋር ቴራስ አለ። አነስተኛ ቴራስ የፋሚሊ ቦታ ነው። ዋጋው 30 ሚሊዮን ብር ነው። ገዢ የሆናችሁ ሰዎች ደውሉልን። በአያት G+3 125 ካሬ አዲስ ቤት። ለዛሬ ነበር። በሚቀጥለው እስከምንገናኝ ደህና ሰንብቱ፣ ደህና ቆዩ። ቻው።